አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 23 በዚህች ዕለት አሕዛብን ለሚያስተምር ለከበረ ጳውሎስ ደቀ መዝሙር የሆነ የከበረ ሐዋርያ ጢሞቴዎስ በሰማዕትነት ሞተ። የዚህም ቅዱስ ልደቱና እርገቱ ልስጥራን ከሚባል ሀገር ነው። አባቱም ከዋክብትን የሚያመልክ ዮናናዊ ነው። እናቱ ግን በኦሪት ሕግ ጥላ ስር ያለች ናት። የከበረ ሐዋርያ ጳውሎስም በልስጥራን ሀገር በሰበከ ጊዜ ይህ ጢሞቴዎስ ስብከቱንና ትምህርቱን ሰማ። እግዚአብሔርም በጳውሎስ እጅ የሚያደርጋቸውን ድንቆች ተአምራቶችን አይቶ እሊህን ተአምራቶች አስተዋዮችና ጥበበኞች የሚደነግጡባቸው ናቸው። ስለዚህ ወደ ሐዋርያ ጳውሎስ ሄዶ በእርሱ ትምህርት በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። በአብ በወልድ በመንፈስ ቅዱስም ተጠምቆ የሐዋርያ ጳውሎስ ደቀ መዝሙር ሆነ። ወደ ብዙ አገሮችም ተከትሎት በመሄድ ከእርሱ ጋር ደከመ። ታላቅ መከራና ብዙ ሐዘንም ደርሶበታል። ሐዋርያው ጳውሎስም በኤፌሶን ውስጥ በአንዲት ሀገር ላይ ኤጲስቆጶስነት ሾሞ። በዚያንም ጊዜ ወደ እርሷ ገብቶ ለሰዎች የክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ሰበከ። ብዙዎችንም ወደ ቀናች ሃይማኖት መልሶ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ በዙሪያ ወዳሉ ብዙዎች ሀገሮች በርቀትም ለሚገኙ ሀገሮች የከበረ ወንጌልን ሰበከላቸው። የከበረ ሐዋርያ ጳውሎስም 2 መጽሐፍቶችን ጽፎ ወደ እርሱ ልኳል። እርሳቸውም ሕዝቡን የሚያስተምርባቸው ራሱም ከቢጽ ሐሳውያን የሚጠበቅባቸው ቅስና ወይም ዲቁና ሊሾም የሚገባውንና የማይገባውን የሚለይበት ክህነት በማይገባው እጁን እንዳይጭን የሚያስጠነቅቁ ናቸው። ጢሞቴዎስን ደግሞ ለእርሱ ተወዳጅ ልጁ አድርጎ ይጠራዋል። መልእክቶቹንም በእርሱ እጅ ወደ አገሮች ልኳል። በላያቸውም የተሾመባቸውን የክርስቶስን መንጋዎች ፈጽሞ በጠበቀ ጊዜ በትምህርቶቹ በተግሳጾቹና በድርሰቶቹ ልቦናቸውን ብሩህ አድረገ። አይሁድንና ዮናናውያንም ይገሥጻቸውና ይዘልፋቸው ነበር። እነርሱም ቀንተውበት ሁሉም በጠላትነት ተነሱበት። ተሰብስበውም ገደሉት። ምዕመናንም ሥጋውን አንስተው ቀበሩት። ጻድቅ ቆስጠንጢኖስም እስከነገሰ በዚያው ኖረ። እርሱም ስለ ሥጋው አስቦ ወደ ቁስጥንጥንያ ከተማ በጥር ወር 27 ቀን አፈለሰው። በዚያችም ቀን በዓል አደረገለት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የከበሩ ሰማዕታት የጌርሎስና የአትናቴዎስ የጻድቁ ንጉሥ ቴዎዶሲዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 24 በዚህች ዕለት ከእስክንድርያ ሀገር ከታላቆቿ ወገን የሆነች የከበረች ተጋዳይ ማርያ አረፈች። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለለአነብብ ተወከፍ ዜናቴ መጽሐፈን ተርእሰ ከግዚኦ ጸሪቀም ለተወከፈ እምለአቡ ላንሰ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድኅ ወመነኮሳት ሄራን ባርኮ ጉባኤ ዘቲ መካን እስከ ረገ ይሊቆ ንስጻን ለጻፈው ከርታስ ወለዛ ጻፈውን ዘደሱ ለዛምቦ ስለጎስ አዲስ ወለሰማ ቃሎ በዝና መንፈስ ጸሎተሙ ማርያም አረቂተ ኩሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታችን ከኛ ጋር ትኑር። ወአምላክነ በከመ ርትከ ወአኮ በከመ መሳነ አምረዘ ሰዓት